አሁን በቀጥታ የምንሄደው በኤአይ ሊሰሩ የሚችሉ ቢዝነሶችን ወደ መጠቆም ነው። ቤታችሁ ሆናችሁ ኮምፒውተራችሁን ከፍታችሁ በኤአይ ብር ማግኘት ትችላላችሁ። ኤአይ እንደ ፍሪላንስ የገቢ ምንጭ ማገልገል ይችላል። በ2025 እና በ2026 ይሄ የፍሪላንስ ገበያ ማለትም በተለይ በዓለም አቀፍ ሶፍትዌሮች እንደነ አፕወርክ እና እንደነ ፋይበር ባሉ ዓለም አቀፍ ሶፍትዌሮች የሚሰሩ ስራዎች በከፍተኛ ሁኔታ ቁጥራቸው እየጨመረ ነው። በነገራችን ላይ አንድ ነገር ልብ ልትሉ የሚገባው ዓለም አቀፍ የኢንተርኔት ካምፓኒዎች አብዛኛው ሰራተኛቸው የሚቀጠረው ሌላ ሀገር ነው። ለምሳሌ የአሜሪካን ሀገር ጉግል አብዛኛው ሰራተኛ የሚቀጥረው ከህንድ ነው። ህንድ ሀገር የሆነ ልጅ ቤቱ ቁጭ ብሎ የጉግልን ስራ ይሰራል። ውጭ ሀገር ነው ብዙ ካምፓኒዎች ስራቸውን የሚያሰሩት። ኢትዮጵያ ሆነን አሜሪካ ላለ ካምፓኒ፣ እንግሊዝ፣ ካናዳ ላለ ካምፓኒ መስራት ይቻላል ወይ? አዎ። በአሁኑ ወቅት 54% የሚሆኑት እነዚህ የፍሪላንስ ሰራተኞች ከቋሚ ሰራተኞች በተሻለ የኤአይ ቴክኖሎጂ ለስራቸው ይጠቀማሉ ይላሉ ጥናቶች። እንደ ቻት ጂፒቲ፣ ጄሚኒ እና ካንቫ ኤአይ ያሉ መሳሪያዎች ወጣቶች ያለምንም ጥልቅ የቴክኒክ ዕውቀት እንደ ጽሁፍ ዝግጅት፣ ግራፊክ ዲዛይን፣ የሶሻል ሚዲያ ማኔጅመንት እና የተለያዩ ስራዎችን በቃ ኦንላይን እየሰሩ ገንዘብ እንዲያገኙ አስችሏቸዋል።